ይስጥልኝ ዶክተር ይስሐቅ ዘሪሁን እባላለሁ። በዚህ ቪዲዮ የሎንግ ሌግ ፖስቴሪየር ገተር አሰራርን እናያለን። ሎንግ ሌግ ፖስቴሪየር ገተር የሚሰራላቸው የጉዳት አይነቶች ከዚህ በታች የተዘረዘሩት ናቸው። የቅልጥም አጥንት የላይኛውና መካከለኛው ክፍል ስብራት proximal and mid shaft fracture of the tibia፣ የጭን አጥንት የታችኛው ክፍል ስብራት ወይም distal femur fracture፣ የጉልበት መገጣጠሚያ አካባቢ የሚያጋጥም ጉዳትና ስብራት fracture and soft tissue injuries of the knee። መደረግ ያለባቸው ቅድመ ምርመራዎች እነዚህም ክፍት ስብራትና የተጋነነ እብጠት መኖሩን፣ የተላቀቀው የስብራት ቦታ መጠንና የተጎዳውን አካል ጥመት ማወቅ፣ ሌሎች ተጓዳኝ ጉዳቶች ካሉ ማረጋገጥ፣ ከጉዳቱ በታች በቂ የደም ዝውውር መኖሩን ለማረጋገጥ የእግር መዳፍ የደም ቧንቧዎችን ምት፣ የእግር ሙቀት፣ የእግር ጣቶች ቆዳ ቀለምና የደም ዝውውር ወይም ካፒላሪ ሪፊል ማየት። በቅድሚያ በቂ የሆነ የህመም ማስታገሻ በመስጠት ህመሙን መቀነስ። የታካሚ አቀማመጥ ለመስራት ምቹ በሆነ አልጋ ላይ ታካሚን ማስተኛት። ከዚያም ህመሙ መቀነሱ ሲረጋገጥ የተጎዳውን እግር የቁርጭምጭሚት መገጣጠሚያ 90 ዲግሪ እንዲሁም የጉልበት መገጣጠሚያን 20 ዲግሪ አካባቢ አጠፍ በማድረግ በረዳት ባለሙያ ድጋፍ ማስያዝ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ የስፋት መጠን ያለው ጀሶ 7.5፣ 10 እና 15 ሴንቲሜትር ያለውን ያካትታል። ተለጣጭ ፋሻ፣ ጥቅል ፋሻ፣ ለብ ያለ ውሃ፣ መቀስ፣ ፕላስተር እንዲሁም ጀሶውን ለመስራት የሚያስችል ጠረጴዛ ያስፈልጋል። በመቀጠል የሎንግ ሌግ ፖስቴሪየር ገተር አሰራርን እናያለን። ለዚህ ክንውን የምንጠቀመው የጀሶ መጠን ባለ 15 ሴንቲሜትር ስፋት ያለውን ጀሶ ይሆናል። የድጋፉን ርዝመት በእግር መዳፍ የታችኛው የጣቶች ክፍል ወይም ሜታታርሶፋልንጃል ጆይንት በመጨመር በቁርጭምጭሚትና ጉልበት መገጣጠሚያ በኋላ በኩል በማለፍ ከመቀመጫ ጡንቻ ዝቅ ብሎ የላይኛው ጭን አካባቢ ድረስ መለካት። ውፍረቱን በነጠላ 14 ድርብርብ አድርጎ ማዘጋጀት። ለተዘጋጀው ጀሶ ተጨማሪ የጎን ድጋፍ ወይም ሳይድ ፒስ የሚሆን በጉልበት የውስጠኛውና የውጨኛው ክፍል አካባቢ የጉዳቱን ቦታ በሁለቱም አቅጣጫ የሚደግፍ ጀሶ በ8 ድርብርብ ማዘጋጀት። የጥጡን ጫፍ በመያዝ ከእግር ጣቶች ጀምሮ ከታች ወደ ላይ ግማሽ በግማሽ በመደራረብ በአጠቃላይ 2 ድርብ በማድረግ በቁርጭምጭሚት መገጣጠሚያ ላይ የ8 ቁጥር ቅርጽ አስይዞ በማለፍ እና የጉልበት መገጣጠሚያን ጨምሮ እስከ መቀመጫ ጡንቻ ድረስ መሸፈን። በበቂ ሁኔታ ጫናን ለመከላከል ተጨማሪ ጥጥ በተረከዝ ቁርጭምጭሚትና ጉልበት መገጣጠሚያ አካባቢ ማድረግ። የተለካውን የኋላና የጎን ድጋፍ ጀሶ ለብ ባለ ውሃ ውስጥ በመንከር አረፋ እስኪወጣው ጠብቆ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ ጨምቆ በማውጣት በመዳፍ ማለስለስ። የለሰለሰውን ጀሶ በተጎዳው አካል ላይ በቅድሚያ የኋላ ድጋፉን፣ በመቀጠል ሁለቱን የጎን ድጋፎች በማድረግ የተስተካከለ ቅርጽ እንዲይዝ አድርጎ በመዳፍ ማስተካከል። የተለጣጭ ፋሻውን ጫፍ በመያዝ ሳይጠብቅ ከታች ወደ ላይ ልክ እንደ ጥጡ ግማሽ በግማሽ በመደራረብ ማስያዝ። በማስከተልም የጀሶውን ጠርዞች ከስር ባለው ጥጥ አጥፎ በመሸፈን ምቹ ማድረግ እና ጀሶ እስኪጠነክር ደግፎ ማቆየት። ጀሶ
መድረቁ ከተረጋገጠ በኋላ ሙሉ የእግር ጣቶች መንቀሳቀሳቸውን ማየት። ከዛም እንደ አስፈላጊነቱ ራጅ በማስነሳት ስብራቱ የሚፈለገውን ቦታ መያዙን ማረጋገጥ። ጀሶ ከታሰረ በኋላ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ማለትም የህመም መጨመር፣ የጣቶች መደንዘዝና ቀለም መቀየር ማሳወቅና የሚከሰቱ ከሆነም በአስቸኳይ ወደ ጤና ተቋማት እንዲመጡ ማሳሰብ። በመጨረሻም የህመም ማስታገሻና ሌሎች አስፈላጊ መድኃኒቶች በማዘዝ ቀጣይ የቀጠሮ ቀን ሰጥቶ መሸኘት ያስፈልጋል።